ምን ስራ ነው የምትፈልገው? ያገኘሁትን ለመስራት። ያገኘሁትን ናሽ እኔ የሆነ ቦታ ልውሰድ። ስራ? አዎ። እሺ። የኔ ጓደኛ 20 ብር ነው ሰጠኝ። እንጀራ ገዛሁበትና እንጀራ በቃ ደረቁን? አዎ። እውነት? የኔ አባት ዳቦ ምናምን ከሆነ አያጠግብም። እንጀራ ብቻውን ያጠግባል ከዳቦ? ዳቦ ይሻላል እንጂ። ዳቦ እኮ ትንሽ ነው፣ ውስጡ እንዲህ ስታደርገው ትንሽ ነው። ውስጡ እንጀራ እኮ ትንሽ ያለ። የኔ አባት አሁን ራሱ እኮ ሼም ይዞኝ ነው እኮ። እንዴት? ምን ብዬ እጠይቃለሁ? ወይ እንዴት ይሻለኛል? ቡሌ ለመጠየቅ? ሰውን ለመጠየቅ ነው ቡሌ ያፈርከው? እና ምን ላድርግ? ለምን ሼም ይዘሃል? አንዳንድ ሰርታ ያበላው እንዴ? አይ በእናትህ እንዳላሳለፍነው ነው አክት የምናደርገው። መልእክተኛው እባላለሁ። መልእክተኛው መውረድ ትችላለህ። በጣም እንጣ ሄሉ ነው የሚመስለኝ። እኔ እውነት እንደዚህ ለብሽ ይሄን ያባት ጠገብክ? ኧረ በስመ አብ ምን ሁለት ቀን እንኳን አይራብም እኮ ሆድ በላው አይልም። በቃ አሁን ነው የሚርብ መልሶ። ትናንት ደረቅ እንጀራ በልቼ ትናንት ደረቅ እንጀራ ነበር የበላው። ይሄን ያባት እና ምን አይነት ቀን እንደነጋብኝ እንጃ ነው። ይሄ ወንድም አይዞህ ከኔ ጌታ። እሺ እቺ ስንት ትመስላለች? ረጋሽ ምን ያደርግልኛል? ስንት ብር ይመስላል? እኔ እንጀና አላውቀውም እኮ ጋሽ። እሱ አሁን 10,000 ብር ነው። የእውነት የራሴ ነው ወይ? አዎ የራሴ አይመስልኝም። ለምንድን ነው የማይመስልህ? ይሄን ሁሉ ለስከስቴ ጫማ ገዝቴ እንግዲህ ጌታ ይሄን ያባት ቤተሰቦች ወንድሞች ያልሰጡኝ ነው። ለኔ ያባት ይሄንንም ጨምር። ምን ፍጥረት ነው? ፍጥረት ነው። ይሄን ያባት እኔ መልእክተኛ ነኝ። አባት ግን የእውነት ነው? አዎ የእውነት ነው። እኔ የእውነት አልመሰለኝም። ይሄን ያባት እግዚአብሔር ምን አይነት ፈጣሪ ነው ግን? እና እውነት ነው እንጃ። እውነት አንተ ውሸት እያልክ ነው? እውነት እኔ ራሴ ታውቀኝ ነው መሰለኝ። ለስራ ለትንሽዬ ስራ እንድታግዝ። ይሄ ደግሞ ሌላ ብዙ እኮ ነው። 30,000 ብር ብዙ እኮ ነው። ፎቶ እና እንዴት ይሻላል? እኔ ሙሉ ብር ይዤ አላውቅም። እስቲ እውነት እኔ አላመንኩም። እግዚአብሔርን እስራኤል አምላክ የሰማዩ ጌታ አንተ ፊቴን ያብራልኝ። እኔ ይህንን ተርቤ መንገድ ለመንገድ ላይ ሲዞር ፀጉሬን አስቆርጠህ ልብስ ስትይ እንደዚህ ያለ ወይ ነው ጌታ ሆይ እውነትን አይመስልም። እውነት አይመስልም። የኔ ምስኪን ፈጣሪ ሆይ እኔ እንጃ ግራ ገብቶኛል። እኔ እውነት አይመስለኝም። ይሄን ለማየት ራሱ እያስፈራኝ ነው። ይሄ ሁሉ እንዴት ማን ይሰጣል? የኔ ጌታ እኔማ መልእክተኛ አባትና እናት እኮ አይሰጡኝም።
በምን አየኝ? እዛሽ ጋር ቁጭ ብሎ አይቼውት ነው። አይዞት የኔ አባት እኔ ነኝ የምታል ትንሽ ከዝቅ ስላለች እሷ ይቅርታ በጣም ስራ የለኝም እቺ ነው ሃይላንድ ምናምን ያው ለቅሜ እሷ ነው የምትጠቀም። ቤተሰብ ምናምን የለውትም? አይ ቤተሰብ ድሮ ቀረበ መንግስት ጊዜ ነበረኝ እንዴ ለመቻ ሄጄ ከዛ ስመጣ ሌላ ባላጎት አቀባኝ ከዛ አይኖር ተነካክ ከዛ ወዲህ ቤርባ ሚስትን ባላጎት ይችላል። የኔ አባት ሰላም ልክ ትንሽ ያስከፋል። አንዳንድ ሴቶች ሞታል ብላ ሁሉ በኔ ላይ ሌላ ባላጎት ነው በዛ የተነሳ ከዛ ሀገር ወጣው ቀረው በቃ የኔ አባት በሷ ምክንያት አዲስ አበባ መጣው ወጣው ቀረ እዚሁ አዲስ አበባ ያገኘሁትን እየሰራሁ ነው። የኔ አባት አሁን ሃይላንድ ምናምን ነው የሚለቅሙት? አዎ ሃይላንድ ለቅም ሌላ ስራ የለም። አሁን ሃይላንዱን በኬሻ ሲሞሉ አያለው እሱ ሞልቶ አሁን ስንት ነው የሚሸጠው? አይ ኪሎ እኮ ገለባ ነው ምን 5 ብር ወይ 10 ብር ነው በቃ እንተ መቀመጥ ስንት ሆኖ መንገድ ላይ ቁጭ ብሎ ምለምና ከዛ እስከ ጤና ሰጥቶኝ እቺ ነው ሸጭ ነው ሰው ከማሸጡ የኔ አባት ጀግና ነው ተረ በጣም አዎ እንዴ በጣም ደስ የሚል ቤት ደግሞ እግዚአብሔር አንዱ ትንሽ ሸራ በሸራ ሰጥቶኝ ሸራ ውስጥ ነው የሚኖሩት። ገራጅ ግቢ ነው እዛች ውስጥ ለማንኛውም እዛች አድራለሁ። በቃ ቀን እንዲሾቀብኝ መልእክተኛው ነው ስላልከው ብቻ ነው የተደስቻለሁ። ችግር ምንድነው እኔ እንዳግዘውት የሚፈልጉት ይንገሩ። ገዘት ፈለገ እግዚአብሔር ወዳጅ ከሆነ በተቻለ መጠን በአካውንቴ ትንሽ ብር ብትልክልኝ። በአካውንቱት አይደለም በእጆ ነው የምሰጠው። መድኃኒተ ዓለም ስንት ብር ይመስሎታል? እኔ አላ እንግዲህ ሺህ ብር ይሞላል። 10,000 ብር ነው። ወይኔ መድኃኒዓለም እንዴት አድርጌ እጄ ልሰማ? የኔ አባት አምጡት። እኔ ነኝ መሳም ያለ እርሶ ደግሞ ምን በወጣሁት ከሰማይ እግዚአብሔር ነው እንዴ ባንተ ነው? የኔ አባት ያዘው ሰልክ ቆይ ይዘዲንገር 09 23 78 15 92 አካውንት ሳለውት አቤት ነው ግን ቤት ነው አያውቁትም። በእንትኖት በቃ ችግር የለውም። በኢየሱስ ምን በውስጥ ምን መጣ? ቆይ እንዴት አይ አባት ቁጭ ብዬ ነው አይታይ። አዎ የሰማይ መልአክ አንተን ይረዳሃል። አሜን። መሞት በዚህ ማደር አንኖርም። እኔን እንደረዳ ደግሞ እግዚአብሔር አንተን ይጠይቃል። አሜን። እኔ ያው ምስኪኖችን አሜን እንዳልኩት እኔ መልእክተኛ ነኝ። ሰው ነው የሚልክ ጌታ ብርክ ያለ እድሜና ጤና ይስጥ። ዘበኔ ይባረክ። አሜን። አዘር ማንዛር ይባረክ። አሜን። እና ትልቅ ነገር ነው ያደረክልኝ። እኔ ጌታ ይባረክ። አንተ ግን ጌታ እንዴት ነው ይላቀው? የኔ አባት የሰማይ አምላክ ይላቀው ሰው አይደለም በእውነት። እሺ የኔ አባት እንግዲህ ያው ስልኬን ደውልልኝ ለማለት ስልክ ይዣለሁ። ስልኬን እኔ ብቻ ሳይሆን ሌላም ሰው ሊደውልልዎት ይችላል። አካውንት ካሎት አካውንት ይስጡ። እሺ አባቴ በቃ መልካም ጊዜ። እሺ የኔ ጌታ አይዞት፣ እግዚአብሔር ከእርሶ ጋር ይሁን። ከሞቱት በላይ አግኝቻለሁ። ሁለት ሴቶች ልጆች። ይሄ ወጣትነት ፎቶዬ ነው። ይሄ ደግሞ ድሮ የባለቤቴ ጓደኛ ነው። እሺ እቻውን 20 አመቱ የ17 እና የ20 አመት አሉኝ። በእንቅልፍ ምን ተጠማን፣ ጭንቅላቴን ታመምኩኝ። አይምሮ ነው ኮንትሮል የሚያደርገው አይደል ሰውነትን። መድኃኒት በየወሩ ያስፈልጋል። ሆስፒታል ከሌለ ከግል 500 ብር፣ ለኔ 500 ብር ብርቅ ነው። 1 ብር የለንም። በወር 510 ብር እምትበላው ከሌለ ሰው እንዴት ለባል ይጨነቃል? የሚበላው ባገኘ መድኃኒት ባገኘ። በየቤቱ ያልተነበበ መጽሐፍ አለ። የኔ ስም መልእክተኛው ይባላል። እሺ እንደው የረባ ነገር ማድረግ የምችል ሰውዬ ሳይሆን እቺ ስንት ትመስልዎታለች? ወይ እኔ አላቅም ስንት እንደሆነ አላቅም፣ አይቼው አላቅም። እስቲ ያዟት በእጆት እስቲ መጀመሪያ 10,000 ብር ናት። ለኔ ነው ለርሱ ነው ይነት ኢየሱስ የነገው ክርስቶስ እኔ አላምንም። በቃ አላምንም። በእግዚአብሔር እናት አላምንም። የኔዲስ እውነትም መልእክተኛው እንዴት ተላከልኝ? እግዚአብሔር ነው የላከህ እኮ። እንዲህ ነው ልጆቼ የምገባው። በዓል ሲል ሰው እነሱ ይስቃሉ። ምን በላው ሌላ 10,000 ብር ናት እቺ።
በእናትህ እባክህ ህልም አይደለም። በእግዚአብሔር ኧረ በእግዚአብሔር ይነሱ። በእግዚአብሔር እናቴ በእግዚአብሔር ብዮት እንደው በእግዚአብሔር እናታችን በእግዚአብሔር እንደው እናቴ ህልም አይደለም በለኝ እባክህ ልጄ የኔ እናት ኧረ በእግዚአብሔር ይተው። የእውነት ነው በለኝ እባክህ የእውነት ነው የኔ እናቴ እኔ ምንም አልዋሽም። ያለም እኮ አይደለም አይደል በጭራሽ እናቴ ለኔ ኧረ የኔ እናት በእግዚአብሔር አምስት ብር ሲሰጡኝ ሳቃቆ ወረወሩት የተቆጡኛሉ ምናምን ብለው ገላመጡኝ። አንዱ 5 ብር ወረወረ። እኔ እንዴት አይነህ ገባሁ? ቆይ ይሄ ምን ተአምራ እሱ ያሺ ብርኛ ቤት እኮ እንኳን ያሺ ብር 1 ሺህ ብር አይገባ። እናቶቼ ልጆቼ እናቶቼ ዛሬ አሁን ባህልን ቆንጆ ሆኖ ይዋሉ የኔ እናት በቃ ይሄ በህይወቴ ዘመን ሁሉ የማረሳው አስደናቂ ገጠመኝ ነው። እጅግ አስደናቂ ተንበርክኬ ነው የጸለይኩት ጠዋት። አንተ የተለየ ሰው ነህ። እኔ አንድ ተራ ሰው ነኝ። ኧረ የተለየ ሰው ነህ። ኧረ የለም በምድር ላይ ያላየሁም። እኔ አላየሁም። እኔ መልእክተኛ ነኝ። ለ5 ብር ተቆጥተው ወርውረውልኛል ላይ አሁን በዚህ ቀስ ብሎ አሁን ቤቶት ነው አከባው መገናኛ ይዤ ሰንዳፋ ሄዳለሁ። የሚሰራ የሚወለወል ካለ ወሎዬ ሰርቼ ልብላ። ምግብ ትናንት 6 ሰዓት የበለው ምንም አርማታ የለ፣ ጉልበት ስራ የለ፣ ምንም ስራ የለም። ካለ ወሎዬ ሰርቼ ልብላ። ምግብ ስንት ሰዓት የበለው? ትናንት 6 ሰዓት ምሳ በለው አደርኩ እና ምንም በቃ ስራ የሚባል የለም። ምስራና ልብላ። ምግብ ለመብላት ነው የምጠይቀው? አዎ ልሰራለሁ፣ ልወልውልልህ፣ ከዛ ሰርቼ ትሰጠኛለህ ምግብ። ላስትግባና ከሬ ደቡብ ጎንደር ነው። ወደዚህ ያለ ልብል በምን ትራንስፖርት ሊሄድ እና እዚህ እንዳልሆን ደላላ ቤትም ስጠይቅ ተያዥ እያሉ እምቢ አሉ። በቃ ምንም አማራጭ የለም። በቃ አሁን ስራ ባሰራ ትሰራለህ ነው? ነው እውነት። ቁፋሮ የጉልበት ስራ ማንኛውንም ማለት ነው። ተወዝ ነው። የኔ አባት ወጣት እንደዚህ ሲሆን በቃ እንዴት ይበላል። አሁን አንተ የጠየቀው ገንዘብ አይደለም ለስራ ነው። ሰርቼ እንጂ ነው። መልእክተኛው እባላለሁ። ማነው ስም አንተ? አበበ። ስለዚህ እሺ በቃ አንድ ቦታ ይዤ እሄዳለሁ። ችግር የለውም የትም ብትሄድ። አረ እሺ ይሄ ነገር ከተው እንጂ ምንድን ነው? እንደዚህ ነው በቃ እግዚአብሔር በቃ ደረቦ ጨምሮ ይስጥ። አሜን። የኔ አባት ግን አልበላህም። ደስታው ራሱ ያስፈልጋል። እኔ መልእክተኛው ነው ስሜ። ሰዎች ናቸው ይሄን አድርግ እያሉ የሚልኩ። ያዝ ትድክ 10 ሺህ ብር ናት። በጣም እግዚአብሔር ይስጥ። የመዳን ሰው መርቆ ሳይሆን በቃ እግዚአብሔር ጨምሮ ይስጥ። እንደዚህ አሜን። ያባት አገር ትራንስፖርት ምን ያህል ይሆናል? ይበቃል? እውነት እና በጣም ሽንም ጨምር። አረች ያዝ ይበቃኛል የሚባል ነገር ቸግሮህ እንዴ? አንተ እኮ ደግሞ እንደ ሰው ይኸውልህ ገንዘብ አይደለም የጠየቅከው፣ ገባህ? ስራ በልሰርቼ ልብላ እባክህ አጽድቼ ነው ያልክ እና ይገባሃል። እሺ የኔ አባት የኔ አባት ወዳሃለሁ። እሺ እንግዲህ እግዚአብሔር ካንተ ጋር ይሁን።